شوفوا لي هالجمال ይሄን የመሰለ የሩዝ ብሪያን ምድረበል መንዲ የሩዝ መንዲ አሰራር ቪዲዮ ፕሌይ ፖስት አድርጌላችኋለሁ። ሁላችሁም ሄዳችሁ እዩት። ሰብስክራይብ ማድረግ እንዳትረሱ። መርሐባ ያ ሄልዊን፣ ዛሬ በጣም የሚያምር የሚጣፍጥ የሩዝ መንዲ አሰራር ነው ማሳያችሁ። እኔ እዚህ ጋር የተጠቀምኩት 2 ዶሮ 1,000 ግራም ያለው ዶሮ ነው። ዶሮ ከዚህ በላይ ከፍተኛ ቢሆንም አሪፍ ነው። ለምን የተጠበሰ ስለሚሆን ስለሚያምር ማለት ነው። እዚህ ጋር የተጠቀምኩት ደግሞ 2 ካሮት እና 1 ሽንኩርት ነው። ሽንኩርቱን አለማረግ ትችላላችሁ፣ ካሮቱንም አለማረግ ትችላላችሁ። ግን ካሮቱ ነጩን ሩዝ ወደ ሌላ ከለር ይወስደዋልና በቃ ነጭ እንዳይሆን ከፈለጋችሁ ካሮት አድርጉ። በረጃጅሙ ነው እዚህ ጋር እኔ ከተፍኩትኝ ካሮቱን እና ሽንኩርቱን። ከዛ ዶሮውን እጅና እጁን እና የሆነ የማይፈለግ ስብ ምናምን ነገር ነው እንጂ የምናወጣው። ከዛ በላይ ይሄ ቆዳውን ምናምን አናነሳውም። በዛ ላይ ደግሞ ልክ እዚህ ጋር እኔ እንደምከትፈው 2 ቦታ ብቻ ከሰነጠቃችሁት በኋላ ጎረድ ጎረድ ታረጉታላችሁ። የምናደርገው ቅመሞችና ዘይቱ ዶሮዋ ውስጥ በደንብ እንዲገባ ጎረድ ጎረድ እናደርጋለን። እዚህ ጋር ዶሮዬን ከታትፌ ጨረስኩኝ። በአቸቶ በሎሚና በጨው ዘፍዝፌ አረ እንዳይወድቅ ከዘፈዘፍኩት በኋላ ወላ ዛሬ ራት ስሰራ ያ ጋይስ በጣም ደስ ብሎኝ ፈታ ብዬ ነው የሰራሁትኝ። ምን እያልኩ ነበረ? እሙህም ዶሮዋን በጨውና ባቸቶ ዘፍዝፊያታለሁኝ። እዚህ ጋር ሩዝ ላጥብ ነው። ብዙ ነው ያደረኩት። በጣም ብዙ ነን ቤት ውስጥ ዛሬና ለምን ራት አልሰራም በዛውን ቪዲዮ አልቀርጽም ብዬ ነው። እኔ እዚህ ጋር ሩዙን ካጠብኩት በኋላ ትንሽ ለብ ባለ ውሃ እዘፈዝፈዋለሁ። ያበናት ማስጠንቀቂያ፣ ሩዙ ብዙ በፈላ ውሃ መዘፍዘፍ መቆየት ምናምን አይፈልግም። ኦቨን ውስጥ ስለሚገባ ከዘፈዘፍ ነው ሩዙን የቦካ ነው የሚሆንብን። ዶሮአችንን ቅመም ልንቀመም ነው። በነገራችን ላይ ቅመሙን በአንድ እቃ በጥብጣችሁ መቀባት ትችላላችሁ። እኔ ግን እንደዚህ ነው ያደረኩትኝ። የስንፍና ነው እቃ እንዳይቆሽሽ። እሙህም ያህሉኝ በመጀመሪያ 2 ማንኪያ እርድ አድርጌያለሁ። በጣም ጥንጥዬ ራይስ ከለር ብርቱካኔ አማ ከለር ነው። ይሄንን እሱን አድርጌያለሁ። ይሄ ከለሩ ያጋይስ እንዳታበዙ፣ ካበዛችሁት የሌለ ቅልት ነው የሚለው። ግን ዶሮዋ በጣም እንድትቀላ ከፈለጋችሁ 1 ሙሉ ማንኪያ ማድረግ ትችላላችሁ። ከዛ በላይ ደግሞ እንዳታበዙት። ሙሉ ማንኪያ ስላችሁ ትንሽ ይዋን ማንኪያ ማለት ነው። ከዛ ቤት ውስጥ ይሄ ቤት ውስጥ የተዘጋጀ ቅመም ነው እና ቆንዶ በርበሬም እናንተ የፈለጋችሁትን ቅመም መጠቀም ትችላላችሁ። እዚህ ጋር ግን ከለሩን የሚቀይር ቅመም ሳይሆን ብቻ ጣዕም የሚያወጣ። እዚህ ጋር በብርጭቆ ተበጥብጦ ያያችሁት 1 ማጂ በፈላ ውሃ በጥብጬ ነው ያደረኩት። ማጂ አለማድረግ ትችላላችሁ እናንተ፣ ጨው ብቻ መጠቀም ትችላላችሁ። እኔ ጨውም አድርጌያለሁ ማጂም አድርጌያለሁ። ከዛ ዘይቱን ወይም የወይራ ዘይት ነበር እኔ የተጠቀምኩት። በኖርማል ዘይት ብትሰሩት እንደውም ጣዕሙ ሞር የሚወጣው በኖርማል ዘይት ነው። ድም ዶሮዋን ስከትፋት ቆዳዋ እንዳይነሳ አድርጌ በቢላዋ ትንሽ ወጥ ስንሰራ የኢትዮጵያ ወጥ ስንሰራ ቆረጥ እንደሚደረገው አለ አይደለ? ታፋው ጋም ደረቱም ጋር እንደዛ ጎረድ ጎረድ ፖሪያችን ላይ ያጋይስ እኔና ጓደኛዬ የዶሮ ደረት የለውም ብላኝ ተከራክረናል፣ አስይዘናል። እና በዚህ አጋጣሚ የምታውቁ ልጆች ኮሜንት ላይ ጻፉልን። ይሄ ቅመም ደግሞ ራሂ ቅመም ይባላል። ቤት ውስጥ ነው የምታዘጋጀው፣ ጓደኛዬ ነች የምታዘጋጀው። በጣም ነው የሚጣፍጠው። ምንም አይነት ምግብ ብትሰሩ፣ የአበሻ ምግብ፣ የአረብ ነክ ምግቦችም የውጭ ምግቦችን ብትሰሩ ቅመሟ በጣም ቆንጆ ነው። ኦርደር ማዘዝ ትችላላችሁ። ቁጥሯን እዚህ ጋር አስቀምጥላችኋለሁ። ለጊዜው ሪያድ ከተማ ብቻ ነው የምታከፋፍለው። ከዚህ በኋላ ግን ኢንሻአላህ ሁሉም ሀገር ታከፋፍላለች። ሰፖርት አድርጓት እሺ። እሙህም ያህሉይን ልሰራበት ያሰብኩት ብረት ድስት እዚህ ጋር ተይዞብኝ ነበረ። ዳቦ የተጋገረ አሁን አልቋል። ዳቦ ይሄን ይመስላል። ማሻአላህ ተባረከ الرحمن انا الحين بسوي دجاجي هذه የጓደኛዬ ዳቦ ነው። እንደዛ ይሆናል። በነገራችን ላይ ዳቦ ነበር ግን አንቺ አቆል እሺ እንዴ ከዚህ በላይ ምን ትፈልጊያለሽ? አንድ ዱቄት አይደል ነው ግን ቀስ ቦታው ዛስቶ ሲበስል እኮ ነው ዳቦ ቆንጆ የሚሆነው ማለት። አሁን ፈጣንኩሽ ብረት ድስት የለም ነሽ ፈጣንኩሽ ማለት ነው። ሰዓት ፎታሊ በቃ 2 ሰዓት ዳቦ ትክክለኛ 2 ሰዓት ከለ 2 ሰዓት ኦቨኑ ነው የሚያልቀው፣ ጋዙ ነው የሚያልቀው። ያለው ነው በደንብ ካልበሰለሽ
አይደለም። አሁን ሽፉ ዲጃጅ ሀቂ ተበልታችሊ ስከሽንኩርት ምናምን አለኝ። አሁን ሩዝ ላረግ ነው። እሙህም ዶሮውን ቅመማ ቅመም ካረኩበት 1 ሰዓት ሆኖት ነበረ። ሩዙም ልክ እንደዚህ እንደምታዩት ትንሽ ነገተው ወይም ዘፈዘፍኩት። ከዛ ብረድስቱን አመጣሁኝና ሩዙን አደረኩበት። ከዛ 2 ሎሚ ጣል አረኩበት ለጣዕም። ከዛ የሚያቃጥል ቃሪያ፣ እናንተ ቃሪያ የሚያቃጥል የማይበላ ሰው ከሆነ የምትሰሩለት ቃሪያውን አታድርጉት ስለሚፈነዳና ጣዕም ድንገት ሊያወጣ ስለሚችል። የከተፍነውን ሽንኩርትና ካሮት አደረኩኝ። ከዛ ውሃ አረኩኝ። ያ ጋይስ እዚህ ጋር ውሃ መመጠን አለባችሁ። ውሃው ከበዛ ቦካ ነው። ለምን ይሄ ያሰራል አይከፈትም። ብረዲስ መክፈት አችሉም። አንዴ ኦቨን ውስጥ ካስገባችሁት በኋላ خلاص ትንሶና 1 ሰዓት 2 ሰዓት መንካት አይቻልም። እና ውሃውን የምታውቁት ደግሞ ማንኪያ ታደርጉላችሁ። ልክ እንደዚህ ማለት ነው። ማንኪያውን ስታደርጓት ማንኪያው ካልወደቀ ውሃው አሪፍ ነው። ማንኪያው ከወደቀ ደግሞ ውሃው በስቷል ማለት ነው። እኔ በፊት ባለሙያ ከመሆኔ በፊት እንደዛ ነበር የምጠቀመው። አሁን ግን አይቼ አውቀዋለሁ። ከዛን ያበናቲ ያ ህልዋት ይሄን ቪዲዮ እያያችሁ ከሆነ ግን ሰብስክራይብ አድርጋችሁ ነው ወላ ዝም ብላችሁ ነው? ካላረጋችሁ አማና ሰብስክራይብ አድርጎ 10,000 እንግባ። ከዛ በአልሙኒየም በገስቴር እንደዚህ ድብና አድርጋችሁ ትዘጉትና በቢላዋ ወጋ ነው የምታደርጉት። በናት ተጠንቀቁ። በቢላዋ ስትወጉ ቶሎ ከወጋችሁት፣ አሁን ስላፈጠንኩት ነው። እዚህ ጋር ቀስ እያረጋችሁ እንዳይበላሽ አርጋችሁ ነው መውጋት ያለባችሁ። የሆነ ጊዜ እንደዚህ ቶሎ ወጋ አርጌ ዶሮን አድርጌ ያስገባሁት ዶሮ ወደቀ። ሩዙ ላይ መውደቅ የለበትም። ይሄ አሁን አንዳንድ ብረት ድስቶች አሉ ዶሮውን እንደዚህ ብረት ነገር አለ የሚይዘው። እኛ ግን አሁን ስለሌለን ባለን ስለሆነ የምንሰራው እንዳይወድቅባችሁ ቀስ አርጋችሁ በቢላዋ ወጋ አልጉት፣ ወይ ደግሞ በስክርቢቶ ተማም። ከዛ እንላችኋለሁ ያ ጋይስ ብረት ድስቱ በጣም አንሶኛል። ዶሮ በጣም ብዙ ነው። እንደዚህ ማነሱን ባቅ ኖሮ ጓደኛዬን አላስፈጠናትም ነበር። ብረት ድስቱን አምጪ እያልኩኝ ዳቦዋ በጣም ኩፍ ሳይል ጋገረችው። ተቆጥታኛለች። እና ምንም አማራጭ ስላልነበረኝ ሩዙን ስላረኩኝ ምናምን ነገር ላይ በላይ አደረኩት። እናንተ ግን ጭራሽ ከላይ እንዳታነባብሩት ለየብቻ አድርጉት። ከዛ ኤክስትራ ቃሪያ አደረኩኝና ይሄንንም ቀስ አድርጋችሁ ስዘጉ ራሱ በጣም ጫን ካላችሁት የታችኛውን አልሙኒየም ቀዶ ድንገት ውስጥ ሊገባ ይችላል። እኛ የምንፈልገው የዶሮው መረቅ ቀስ እያደረገ እያፈሰሰ ውሃውን ወደታች እየወሰደ ጣዕሙን ብቻ እንዲያወጣልን ነው እንጂ ሩዙ ለብቻው ነው የሚበስለው፣ ዶሮ ለብቻ ነው የሚበስለው። ከዛ ኦቨን ውስጥ ለ2 ሰዓት ያክል 160 ዲግሪ ካቆየሁት በኋላ 2 ሰዓት ነው ያቆየሁበት ምክንያት ጓደኞቼ በሙሉ ወጥተው ነበር እስከሚመጡ ነው እንጂ 2 ሰዓት ላይ ቆይ ይችላል። እናንተ እንደ ዶሮዎቹ እንደ ስራችሁ ተማም። ሌላው ደግሞ ያበናት ሩዙ ውሃ እስካልበዛበት ድረስ ምንም አይነት ረጅም ሰዓት ኦቨን ውስጥ ቢቆይ ምንም አይሆንም። ዶሮ ሞር ይበስላል እንጂ አይቦካባችሁም። እዚህ ጋር ዶሮ በጣም ተያይዞብኝ ስለነበር መብሰሉንስ በሰለ። አሁን ግን ለማቅላት ስፈልግ ግዴታ ማለያየት ስለነበረብኝ ያለያየሁት ነው። የሰነፍ ስራ አንስቼ እኮ ሌላ ሳህን ላይ አድርጌ ኦቨን ማስገባት ችል ነበረ። እሞህምን እዚህ ጋር ከኦቨን አወጣሁት። በጣም በስሎ ነበር ዶሮ። ትንሽ ዘይት ከላይ ቀባቀባ አደረግኩት። ከዛ መልሼ ከታች ኦቨኑን አጥፍቼ ከላይ አብርቼ አስገባሁት። ሹፉ ሲቀላ እንዴት እንደሚያምር አሁን ራሱ ከኒ እሽተሄት አረፍት እሙህም ያህልዊን ከላይ ካቀላሁት በኋላ ብዙ አይፈጅም፣ 1-5 ደቂቃ ምናምን ነው። አወጣሁት። ሹፉሊ ሀል ጀማል ብስሚላ ማሻአላ ጋይስ ወላሂ ይፉዝ። እሙህም ሽንኩርቱ ሲጋ ያስታውቃል። እናንተ ሽንኩርት አለማድረግ ትችላላችሁ፣ ወይ ደግሞ እንዳይታይ ከፈለጋችሁ ማንሳትም ትችላላችሁ። ለጣዕም ነው ያደረኩት። ወይ ደግሞ ሽንኩርቱን 2 ቦታ ሰንጥቃችሁ ማድረግ ትችላላችሁ። የሆነ ሰው ኮሜንት ላይ ምን ብሎ እንደጻፈልኝ ታውቃላችሁ? በጣም ነው የምታወሪው፣ አንዳንዴ እስኪ አታውሪ ያለኝ። ወሬ ይረብሻቸዋል እንዴ? እና መጨረሻ ላይ አልሙኒየም ወይም ሲኒ ላይ ታደርጉና ትንሽ ዘይት ታደርጋላችሁ። ዘይቱ ላይ ደግሞ የተቀጣጠለ ፍም የሆነ እሳት ታመጡና ታደርጉበታላችሁ። ከዛ ትከድኑታላችሁ። ይሄ ነው መንዲ ማለት። በቃ የሚበላው ምግቡ ጣዕሙ ልክ እንደ በሳት የተሰራ እንደ ጭስ አይነት ጣዕም ስላለው መንዲ ይባላል። እና እንደዛ ማድረግ አለባችሁ። ትንሽ በረድ ካለ በኋላ ዘይቱን አውጥቼ ጣልኩኝ። ከዛ በሳህን ላደርገው ነው። ማሻአላ ጓደኞቼ ሱፍራ ይዘው ቆመዋል። ርቧቸዋል። ኦልሬዲ በጣም መሽቷል። ሁላችንም ርቦናል። እሙህም ያህልዊን ከዛ ሳህን ላይ አድርገዋለሁ። ያው እንበለዋለን። በጣም ቆንጆ አሰራር ነው። ግልግል ነው የሚያደርገው። በጣም ያምራል፣ ይጣፍጣል። እናንተ ብቻ ሩዙ ላይ ውሃ ስታደርጉ መጠንቀቅ አለባችሁ። ወይ ካልሆነ ለአንድ ብርጭቆ ሩዝ
አንድ ብርጭቆ ከግማሽ ውሃ ነው የሚደረገው። እሺ ብዙ ሰዓት ደግሞ እንዳዘፈዝፉት ፈርቼ ነው ያገስ። ለምን እንደሆነ ታውቃላችሁ? አንድ አይነ ኦቨን የሚገባው መክፈት አችሉም፣ ማየት አችሉም፣ አነሳው በዛው የሚባለውን ነገር እንደዛ ማድረግ ስለማችሉ ነው። እሙህም ያህልዌን የዛሬ ቪዲዮ ይሄን ይመስል ነበረ። እንደወደዳችሁ ተስፋ አረጋለሁ። ሁላችሁም ሰብስክራይብ አድርጉኝ። በዚህ ቪዲዮ ኢንሻአላህ 10,000 እንገባለን። እንደተለመደው ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። በሌላ በቆንጆ ቪዲዮ ተመልሼ እስከመጣ ባያ ሄልዊን